ደግሞ ሰው ዝንጀሮ ነው ብሏል። ንግበር ዝንጀሮ ቢል ባልተረፍነ፣ ንግበር ሰባ ማለቱ አተረፈነ። ተግባባን? ንግበር ዝንጀሮ ቢል ኑሮ ቃሉ ባልተረፍነ ነው። ንግበር ሰባ ነው። ሰው የተፈጠረበት ሰፊ ምስጢር አለው። ለነገ ስንቀንሰው ለዛሬ እንመልሰው። የለበስነው ሥጋ ሁሉ የአምላክ አካል ነው። መጥቶ በተዋሃደበት አይደለም። አሁን የኔ ዘመዶች ብትጠየቁ አዳም አርብ ተፈጠረ ብላችሁ ነው የምትመልሱ። የተገለጸበት ነው። የተፈጠረበትማ በቀዳሚ ገብረ ሰማየ ወምድረ ነው። እዚያ ላይ ነው ውስጡ ግሱ። ለምን? አዳም የለበሳቸው ሥጋዎች የጌታ ናቸው። እሳትን በካህሊነት እሳትን በኃያልነት፣ ነፋስን በፈታሂነት፣ ውሃን በመንጽህነት፣ መሬትን በካህሊነት የባህሪ ገንዘብ አድርጓቸዋል ጌታ አዳምን ከመፍጠሩ በፊት። እሳትም ኃይለኛ ነው እወቁት። ገደሉ ውሃው ካላዘው ዓለምን ያቃጥላል። ክርስቶስም ቸርነቱ ካልመለሰው ሁሉም ቢያነደው ይችላል። ነፋስሳ ምርቱንና ገለባውን ይለያል። ጌታሳ ወዳጆቹና ጠላቾቹን ያበጥራል፣ ያንጠረጥራል። ውሃማ ምኑ ይነሳ? ቢወለዱበት ያጠምቃል፣ ቢታጠቡበት ያለቀልቃል፣ ቢጠሩበት ያነጥራል፣ ቢሞቱበት ያጠናቅቃል። ስለ ውሃማ ስንት ስልጣን ይኖራል። በርከት ያለ ነው። ማየ ሕይወት ክርስቶስ ነው። መሬትሳ ያልተሸከመችው ጌታም ያልቻለው የለም። መሬት ያላበቀለችው እግዚአብሔር ያልፈጠረው የለም። አራቱ ባህርያተ ሥጋ የክርስቶስ ገንዘብ ነው። አንተ 7 ዓመትም አዳም ሲመገብ ሽንት ሆኖ አልወጣውም። አይገርምህም? ሰገራ ሆኖ አልሸተተም። 7 ዓመት ሲመገብ በሆዱ እየተቃጠለ ነው የሚቀረው የነበረው የገነት ፍሬ። ወደዚህ ዓለም ሲመጣ ጉዱ ሲወጣ ራቁቱን ሲመጣ ነው። ርግምታ ትኩን ምድር በእንቲአከ፣ ስለ አንተ መሬት የተረገመች ትሁን። ስትወጣ ቀበቱ ልብህን ያቅልጠው፣ ስትወርድ ጉልጎለቱ ጉልበትን ይቁመጠው ያንቀጥቅጠው። ሶኳም የከላ ይብቁሉ ባቲ፣ ሶክና አሜከላ መሬት ይብቀልባት። ያንተ ሆድ ወስፋት ኮቶ ቂጥኝ ይፍላበት። ከዚያ ወዲን የሰው ሥጋ የሸተተው። አይገርምህም? እንዲህ ነው የሚለው መጽሐፉ። ስልጣኔ ብዙ አይነት ነው። ስልጣኔ ቃሉን ብቻ መተርጎም አይቻልም። ምክንያቱም ስልጣኔ ብሎ የሚጠራው ሰውዬ እሴት፣ እምነትና ፍላጎት፣ ተስፋና ርዕይ ከታወቀ ነው የስልጣኔ ትርጉም የሚታወቀው። በእግዚአብሔር የሚያምን ሰው ስልጣኔ ሲል እየሰለጠንኩ ነው ሲልና አይ ሰው የዝንጀሮ ልጅ ነው ብሎ የሚያምን ከምድር ሌላ አገር ከሆድ ሌላ ጌታ የሌለው ከሰው የበለጠ ቡድንና ማንነትን የሚኖር ጣዖት አምላኪ ሰው ስልጣኔ ሲል እና ሰማይና የምድርን እና በውስጡ ያለውን ሁሉ የፈጠረ ፈጣሪ አለ። ይህ ፈጣሪ ደግሞ ሰውን በአምሳሉ እና በአርአያው ፈጥሯል። በእነዚህ ፍጡራኑ ላይ አለቃ አድርጎታል። ፍጡራኑ ሁሉ ሰው በሌለበት አያስፈልጉም። ለዚህ ነው ሰማይና ምድርን ሲያሳልፍ ሰው አያልፍም። ሰማይና ምድርን የሚያሳልፈው ሰው ወደ ራሱ ስለሚወስደው ነው። እና ንጉሥ ነው ሰው የሁሉ ነገር ብሎ የሚያምነው ሰው ስልጣኔ፣ ዝማኔ፣ እድገት ብሎ ሲተረጉም ዝንጀሮ ነኝ ከሚለው ሰው ይለያል። የመጀመሪያው የዝንጀሮ ነኝ የሚለው ስልጣኔ የሚመስሉ ሌላውን ማሸነፍ፣ ወደታች ማድረግ፣ ማጥፋት፣ መተካት፣ ማሳደድ፣ ማረድ፣ ማዋረድ ነው። ያኛው ደግሞ ለሰው መኖር፣ ሰውን ማዋሃድ፣ ሰው ወደ አንድነት ማውጣት፣ ሰውን ወደ እግዚአብሔር መምራት፣ ሰውን ለዘላለማዊነት ማዘጋጀት ነው። ስለዚህ ስልጣኔዎቹ በጣም ይለያያሉ ማለት ነው። እና ብዙ ሰው ስልጣኔ ሲል እድገት ሲል ቃሉ የጋራችን ነው። ለአማኒም ለያማኒም ለመናፍቁም ለእውነተኛው ትርጉሙ ግን ይለያያል። ሀገርም እንደዚሁ ነው። ኢትዮጵያ ስንል በእግዚአብሔር የሚያምኑ እውነተኛ ታሪክን የሚቀበሉ ሰዎች ኢትዮጵያ ሲሉና አዲስ ሀገር ለመስራት ታሪክን የሚክዱ በሐሰትና በስሁት ርዮት የሚያምኑ ሰዎች ኢትዮጵያ ሲሉ ይለያያል። ቃሉ ግን ኢትዮጵያ ነው። ክርስትናም እንደዛው ነው። በትክክል የሚያምኑ ከአባቶች የተቀበሉትን ሃይማኖት የሚከተሉ ሰዎች ክርስትና ሲሉና የተቀየጠ ሰው ሰራሽ ለፖለቲካ እንዲያገለግል ለወረራ፣ ለቅኝ ግዛት፣ ለባርነት፣
ለባሪያ ፍንገላ የተሰራ ሐሰተኛ ክርስትናን የሚጠራው ሰውዬና ከክርስቶስ እንዳለ በትውፊት ተቀብሎ በመጽሐፍ አጽንቶ በህይወት መስክሮ የሚኖረው ሰውዬ ክርስትና ሲል ትርጉሙ ይለያያል። እና በዚህ መጽሐፍ ገጽ ቃሉን በጋራ እየተጠቀምን ትርጉሙ የተለያየ መሆኑን የሚቃረን መሆኑን የሚያስገነዝብ ቦታ ነው። ፍቅርም እንደዚህ ነው። አንዳንድ ሴኩላር ወይንም ስዝም ሰው ፍቅር ሲል ሰጥቶ የመቀበል የመረዳዳት ነገር ብቻ ያደርገዋል ፍቅር ይላል። እንደውም አንዳንድ ጊዜ ወደ ሩካቤ ስጋ፣ ወደ ፍትወት፣ ወደ ተቃራኒ ጾታ ዝቅ ያደርገዋል ማለት ነው። የእግዚአብሔር ሰዎች ፍቅር ሲሉ ትርጉሙ የተለየ ይሆናል። ፍቅር ሲሉ ክርስቶስን ለመምሰል የሚደረግ ተጋድሎ ነው፣ መስጠት ነው፣ ንግድ አይደለም፣ ሰጥቶ መቀበል አይደለም፣ መሰጠት ነው። ያ ለሌላ ሰው መሰጠት ግን ከፍተኛ ጠቃሚ ዋጋ የሚያስመልሰው እግዚአብሔርን በመምሰላችን ያደረግነው ስለሆነ ከክርስቶስ ጋር መዋሃድን ስለሚያስከትል ይሄኛው ንግድ እግዚአብሔርን የሚያስመስል ንግድ ነው። ያኛው ንግድ ግን በስጋ ጸንተን ፍቶታችን እንድናረካ የሚያደርግ ንግድ ነው። ስለዚህ ያያችሁ ፍቅር፣ ክርስትና፣ ኢትዮጵያ፣ ስልጣኔ፣ እድገት ስንል የተለያየን ሰዎች ስንለው ትርጉም ይለያያል ነው። አሁን በቴሌቪዥን በሬዲዮ እና በባለስልጣን የምንሰማው ኢትዮጵያ ወይንም ፍቅር ወይንም ክርስትና ወይንም እድገት ወይንም ዝማኔ ከእሴታችን አንጻር ነው ትርጉም የሚሰጠው እና እኛን ወክለው ምክር ቤት የሚገቡ ወይንም ፖሊሲ የሚጽፉ ወይንም ዩኒቨርሲቲ የሚያስተምሩ ሰዎች የእኛን እሴት ላይ ተመስርተው ነው እያሰለጠናችሁ ነው የሚሉ ወይስ በራሳቸው መንገድ ወይስ ካመለኩት ምዕራባዊ ዝንጀሮ ነኝ ባይነት የመጣ ነው? በየትኛው እሴት ነው የሚያስተምሩና የሚናገሩን? በየትኛው እሴት ነው ግብና ርዕይ አስቀምጠው የሚመሩን? በየትኛው እሴት ነው የልቦና ውቅር ሲሉ ወዴት እየወቀሩን ነው እያልን ሁል ጊዜ መመርመር አለብን። ለማንኛውም ነገር አስረዘምኩ። በሚቀጥሉት 5 ደቂቃ በማይሞላ ውስጥ ይሄን አነባለሁ። የስልጣኔ ትርጉም መዘመን፣ መሰልጠንና መሻሻል በአጠቃላይ እንደየተነገረለት ርዕሰ ጉዳይ የተለያየ የራሱ ትርጉም አለው። ጽንሰ ሐሳቡ በተነገረበት ባህልና የታሪክ መሰረት እና አውድ ውስጥ በተለያዩ ማህበረሰቦች እሴት አንጻር የተለያየ ዋጋ ወይንም ትርጉም ሊኖረው ይችላል። ቴክኖሎጂንና አሰራርን ተንተርሶ ሲነገር የግምገማው መነሻ የምርታማነት መጨመር፣ የሥራ አፈጻጸም ቅልጥፍና፣ የውጤት ጥራት፣ የሰውን ሕማምና ድካምን መቀነስን እንደ መስፈርት በመውሰድ ሊተነተን ይችላል። ሰለጠን እንላለን ማለት ነው። በአንጻሩ መዘመን፣ መሰልጠንና መሻሻል ባህልን፣ ማህበራዊ ህግጋትን፣ መንፈሳዊ የአምልኮ ስርዓት አፈጻጸምን፣ ዳኝነትን፣ ህግን፣ ህብረተሰብን፣ የመንፈሳዊ ተቋማት አስተዳደራዊ ባህልን በሚመለከት ሲነገር አንድ አይነት ሊሆን አይችልም ትርጉሙ። የተናጋሪው እሴት ትርጉሙን ይቀይረዋል። የተናጋሪው እሴት ርዕይና ግብ ስለሚወስን ያ የተናገረው ቃል ለዛ ርዕይና ግቡ ነው የሚሰራው ማለት ነው ትርጉሙ የሚተረጎሙ። መለኪያዎቹም ከአንድ የዓለም ማዕዘን ወይም ከጥቂት የሥነሰብ ሊቃውንት እየመነጨ በቀላሉ ለሁሉም በሉላዊነት ደረጃ ተቀባይነት ያለው ትርጉም ሊሰጠው አይችልም። ምክንያቱም ማንኛውም ማህበረሰብ የራሱ የሆነ ከባህሉና ከሃይማኖቱ ከሚኖርበት ስነ ምህዳርና ካለፈበት ታሪክ የሚመነጭ ነባር እሴት፣ ርዕዮተ ዓለም፣ መንፈሳዊ ፍልስፍናዎችና እምነቶች ያሉት በመሆኑ እንዲሁም ቁሳዊ በሆኑ ጉዳዮች አንጻር መዘመን፣ መሰልጠንና መሻሻልን የሚተረጉምበት የራሱ መንገድ አለው። እያንዳንዱ ማህበረሰብ እንደየእምነቱና እንደየታሪኩ። ሉላዊነት ግን እሴትን ሉላዊ በማድረግ የራሳችንን ነባር ታሪክ፣ እምነትና እሴቶች ጥለን ሌላውን ስንቀበል ነው ሰለጠናችሁ የሚለን። አያችሁ፣ ራስን መተው እንደማለት ነው መሰልጠን ማለት ነው። በዚህ አውድ ሰው በዚህ ምድር የሚኖርበት ምክንያት እንደ መንፈሳዊያን እምነት በመጠን ኑሮ ለሌሎች ሰዎች መልካም ምግባር ሰርቶ የመንፈሳዊ ዓለም ደስታ ተድላን ለመጠባበቅ ነው እየሰራ ነው የሚኖረው ማለት ነው። መጠባበቅ ብቻ ሳይሆን እየቀመሰ ይኖራል። እንደ ዳርዊናዊ ማህበረሰብ ሳይንስ ሰው ወይንም ስዝም ሰብአዊነት የሚያምን ሰው በዚህ ምድር ሰርቶ ተደስቶ በሕይወተ ሥጋው ፍጹም ተድላ አይቶ መኖርን የሁሉ ነገር መጨረሻ አድርጎ ያምናል። ይህንንም ለማሳካት ሁሉን ነገር በግሉና በራሱ ለራሱ
እየተወዳደረና እያሸነፈ መኖር መቻል የሚጠበቅበት ፍጡር እንደሆነ ስለሚያስብ ዓለምን የሚያያት በቁሳዊ ጠቀሜታዋ ብቻ ነው። መንፈሳዊ ሰው ግን ዓለምን ራሱ የሚያያት ለመንፈሳዊ ዓለም መረማመጃ፣ መሸጋገሪያ፣ ድልድይና መሰላል የሚተክልባት ቦታ እንደሆነ ስለሚያይ የሚንከባከባትም ለመጨረሻ እዚሁ ሞቼ በስብሼ ቀራለሁ ሳይል እሻገርባታለሁ ስለሚል ይጠብቃታል። ተሻግሮ በዛ ዓለም በሰላም ለመኖር ደግሞ እዚህ ያለውን የሰው ልጅ ይንከባከባል። ዋጋ የሚከፈለው እዛ ነው። ስለዚህ እዚሁ ልስጥ ስጠኝ ውስጥ አይገባም። አሁን የኢትዮጵያ ጦርነት፣ መጠላላት፣ የዘር ቡድን ምናምን ልኮ ከዚህ ፋላሲ የመጣ ነው ማለት ነው። ይህንንም ለማሳካት ይሄ ምድራዊ ነገር ለማሳካት ሁሉን ነገር በግሉና በራሱ ለራሱ እየተወዳደረና እያሸነፈ መኖር መቻል የሚጠበቅበት ፍጡር እንደሆነ ስለሚያስብ ዓለምን የሚያት በቁሳዊ ጠቀሜታዋ ብቻ ነው። ሌላውንም ሰው ለግቡ መሳካት፣ ሰውን እንኳን ለግቡ መሳካት መሳሪያ አድርጎ ከመጠቀም አንጻር ይመዝነዋል። ከዚህ አንጻር ለመዘመን፣ ለስልጣኔ፣ ለመሻሻል መንፈሳዊና ስዝም ሰብአዊ ማዕቀፍ ሀሳቢዎች ወርልድ ቪውስ ያላቸው ሰዎች የሚሰጡት ትርጉም ፈጽሞ የተለያየ ነው። ለዚህ ነው ማንግባባው ከብዙዎቹ የዚህ ዘመን ሰዎች እና በልጽጋችሁ እና አሳድጋችሁ እና ሰልጥናችሁ ብለው ግን ማንነታችሁን ጣሉ፣ የእድገትና የዲሞክራሲ እንቅፋት ናችሁ ከሚሉን ሰዎች ጋር መግባባት የሚያቅተን ለዚህ ነው። ፈጽሞ በማያችን በመነጽራችን እንለያያለን። ይሄ ከባድ ነገር። መንፈሳዊ ማያ ያለው ሰው መንፈሳዊና ግዙፉን ዓለም አስማምቶና አዋህዶ አዋዶ ይመለከተዋል። ስዝም ሰብአዊ ሰው ሁለቱን ለያይቶ ሲከፋ ደግሞ መንፈሳዊን ፍጹም ክዶ ይመለከተዋል። ምርታማነትና ምርትን ለመጨመር የሥራ አፈጻጸም ቅልጥፍናን፣ ትራንስፖርትን እና የግንኙነት መቀላጠፍን፣ የሰውን ሕማምና ድካም መቀነስን በሚመለከት ሁለቱም መንፈሳዊም ስጋዊም ሰው ዓለማዊም ሰው ስለመዘመንና መሰልጠን ያላቸው ትርጉም ይስማማል። ሕማምና ድካም ሁለቱም መቀነስ ላይ ይስማማሉ። ግን የመቀነስ ዓላማቸውና ግባቸው እሴታቸው ግን ይለያያል። በአንጻሩ መንፈሳዊ ሰው ቁሳዊ በሆነው የአኗኗር ትርጉም መገለጫዎች በተለይ ከመንፈሳዊ ማህበራዊና ፍትሃዊ ህግጋት አፈጻጸም አንጻር መዘመንን፣ መሰልጠንና መሻሻልን በሚመለከት ያለው ትርጉም እጅጉኑ አሁን ዓለምን ከሚበጠብጡ በእኛ ሀገርም ከራሳችን እሴት ውስጥ አስገድደው ሊገዙን ከሚሞክሩ ሰዎች ይለያል። መዘመን በብዙዎች ዘንድ የተሳሳተ ትርጉም ተሰጥቶታል። በጊዜ ሲለካ የቆየ ቁስ እንደሚያረጅና በቅርብ ጊዜ የተፈበረከ ዕቃ አዲስና የተሻለ እንደሚባለው ሁሉ ማህበራዊና መንፈሳዊም ነገር በታወቀበት ወይም በተጀመረበት ጊዜ ብዛትና እጥረት እየለኩ አሮጌና ኋላ ቀር የማድረግ ልማድ አለ። ሃይማኖትን እንኳን አሮጌ የድሮ ይሉታል ማለት ነው። እግዚአብሔር እንደሚያረጅ አድርገው በጣም አደገኛ ማይቀፍ ሐሳቤ ነው። ይህ ፈጽሞ ስህተት መሆኑን የአዳምን የሁለት ዓለም ገነትና የድካም ምድር ውስጥ በኖሩበት ጊዜ ነው። ኑሮ በመመርመር በመረዳት የቀደመ ሁሉ ጎጂ፣ ዘግይቶ የተገኘ ሁሉ ጠቃሚ ነው የሚለውን አስተሳሰብ ስህተት እንደሆነ አሳያለሁ። ፉርሽ እናደርገዋለን ማለት ነው። አዳምን በመመልከት ብቻ ተመልከቱ፣ በጣም ተከተሉኝ። ይሄ አስፈላጊ ነው። መከራ ያመጣብን ስደት፣ መጨራረስ፣ መጠላላት፣ መከፋፋት፣ በእግዚአብሔር በማያምኑ ሰዎች ሽምግልና መዳኘት፣ ራስን ማዋረድ የመጣው የፍልስፍና ስህተቱ ስለገባን ተጣልተን ኑና ዳኙን ዝንጀሮ ነን ባሉ ሰዎች አዳም ልብ በሉ፣ አዳም ቀድሞ በገነት በኋላም ደግሞ በምድር የነበረውን ሕይወት ምን እንደሚመስል መነሻ አድርገን ስንመረምር በጊዜ ቅደም ተከተል የቀደመው እጅግ የሚሻልና ፍጹም ደስታ የሚገኝበት ነው። የቀደመው ገነት ውስጥ መኖር፣ ከእግዚአብሔር ጋር መኖር። በሌላ በኩል ሁለተኛው ዘግይቶ የሚገድለውን ዕፀ በለስ አምላክ ያደርጋል ብሎ በተሳሳተ ትምህርት፣ በሰይጣን ትምህርት ከበላ በኋላ ሐሰትን በአእምሮ ውስጥ እውነት አስመስሎ በመቀበል በተግባር ሲሞክረው ማለትም ዕፀ በለሱን ሲበላ ውጤቱ ጎጂ በመሆኑ ወደፊት ስትበላ አምላክ ትሆናለህ የተባለው አዲሱ ትምህርትና አዲስነት ጎጂ ሆኖ ተገኘ።
አሮጌነት በገነት መኖር ነው። አዲስነት ግን በሐሰት ትምህርት ላይ ስለተመሰረተ ጎጂ ሆኖ ተገኘ። በዚሁ መሰረት ዓለም አሮጌ፣ ኋላ ቀር፣ ጎጂ ነው ብሎ በሐሰት የሚያስተምራቸውና በተቃራኒው አዲስ፣ የቅርብ ጊዜ፣ ዘመናዊ የሚላቸው የሐሰት ግኝቶች በሰው ልጆች ላይ ሁለት ሞት አስከትሎበት ይታያል። ሁለት ሞት ከእምነትና ከግብረ ገብ ህይወት በመለየት እግዚአብሔርን በማጣት በነፍስ መሞት፣ ሙት ነፍስ ይዞ ሙት ነፍስ ከእግዚአብሔር የተለየ ነፍስ ሙት ስለሆነ ሙት ነፍስ ይዞ በአእምሮ ጠባይ፣ በአንጎል በመመራመር በማይንድ አራዊታዊ የሽሚያና የጦርነት ስነ ልቦና በማዳበር ስጋን በጦርነት ማጎሳቀል። ሁለት ጊዜ ነው የሚሞተው ማለት ነው። የስህተት ትምህርት ሀገራችን እየገደለ ያለው ይሄ ነው። በተውሶ የተደረተው የፖለቲካ ሪዮት በተውሶ ትምህርት ብልጥና ምላጭ መስለው ፖሊሲና ህግ የሚጽፉ መምህራን የሚሆኑ ሰዎች ህዝብን በቡድን ከፋፍለው የሚያዋጉ በዘር ከፋፍለው የሚያጫርሱ ሰዎች የመጡት አሮጌውን ጎጂ የማያውቁትን አዲስ ጠቃሚ ብለው እየሞከሩ ስላለ ነው። በጥቅሉ የቀደመው ሁሉ ክፉ ወይንም መልካም ወይንም ዘመናዊ ሁሉ መልካም ወይንም ክፉ ብሎ መደምደም ከፍተኛ ስህተት ይሆናል። ብያኔ ለማድረግ የሚጠቅመው ብቸኛው መሳሪያ ትምህርት እግዚአብሔርን እንደ ማንጸሪያ በመጠቀም ከስህተት መጠበቅ ብቻ ነው። ዘመናዊ ግኝቶችና አስተምሮችን በእነዚህ አስተምሮች ላይ በመመስረት የሚደረግ ማዕቀፍ ሐሳቢዎችን፣ የአኗኗር አይነቶችን ወይንም ዘይቤዎችን ክርስቶስን ለመምሰል ለሚደረግ ተጋድሎ አጋዥ ወይንም ተቃራኒነታቸውን በመለካት ነው ምን በየነው ማለት ነው። ሌላ መስፈርት የለውም። ፍጹም የሆነው ሰው የሆነው እግዚአብሔር ኢየሱስ ክርስቶስ ነው። ሁሉን ነገር በሱ ሚዛን ስናየው ስህተት ይሁን አይሁን እናውቃለን እንጂ ስለቆየ አሮጌ ነውና ይጎዳል። አዲስ ስለሆነ አዲስ ነውና ይጠቅማል ማለት ተገቢ አይደለም። አሮጌ ሆኖ የሚጠቅም አለ የሚጎዳም አለ። አዲስ ሆኖ የሚጠቅም አለ የሚጎዳም አለ። ማንጸሪያው ፍጹም የሆነ እግዚአብሔር ትምህርት ነው። ፍጹም የሆነ እግዚአብሔር ትምህርት ነው።